ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ተመልሰን መጥተናል። በዛሬው ቪዲዮአችን ላይ ጥብስ ስንጠብስ ወጥ ስንሰራ እንዲያጣፍጥልን የምንጨምረው የጥብስ ቅጠል ወይም ሮዝመሪ ይሄን ያህል አስደናቂ ጥቅም እንዳለው እስከምትገረሙ ድረስ አስደናቂ ጥቅሞችን የምናካፍላችሁ ይሆናል። እስከ ቪዲዮ መጨረሻ ደግሞ ከቆያችሁ ሮዝመሪ ወይ የጥብስ ቅጠል በፍጹም መጠቀም የለባቸው ሰዎች አሉ። እነሱ ማናቸው? ምንድነው የሚያመጣው ችግር? አብራችሁን ካላችሁ የምትሰሙት ይሆናል። ውድና የተከበራችሁ ዩቲዩብ ቻናል ቤተሰቦቻችን ዩቲዩብ ላይ ሰርች አድርጋችሁ ስለ ጤና፣ ስለ ውበት፣ በአጠቃላይ ስለ ጠቃሚ ነገር ከፈለጋችሁ ያላችሁበት ትክክለኛ ቦታ ነው። ሰብስክራይብ በማድረግ ቤተሰቡ ነው ታተርፉበታላችሁ። በጣም አስደናቂ ጥቅሞችን ከዚህ ቻናል ላይ ታገኛላችሁ። እንዲሁም ለእናንተ ብዙ ጥናቶችን አይተን ሰርች አድርገን አገላብጠን አጠር ባለ ደቂቃ ቆንጆ ቪዲዮ የምናዘጋጅበት ዩቲዩብ ቻናል ስለሆነ ከምራችን ስለምታተርፉበት ሰብስክራይብ ብታደርጉ አትጎዱም። ቪዲዮን ሲጀምሩ ደግሞ ላይክ አድርጉት። ጥያቄ፣ አስተያየት፣ የትኛውንም የተሰማችሁን ነገር ከስድብ ውጪ ማስቀመጥ ትችላላችሁ። ሮዝመሪ ወይም የጥብስ ቅጠል በርካታ ጥቅም አለው። ነገር ግን በተለምዶ የጥብስ ቅጠል ወይም ስጋ መጥበሻ ብለን እንገልጸዋለን። ወይም ስጋ መጥበሻ ብለን በትንሹ አሳስተን ለስጋ መጥበሻ ብቻ እንደሚውል እናደርገዋለን። ነገር ግን ሮዝመሪ ወይም የጥብስ ቅጠል በርካታ ጥቅሞች አሉት። ከዛ ውስጥ ከጥቅሞች ውስጥ አንዱ ስናነሳ የፀጉር እድገትን በከፍተኛ ሁኔታ የማፋጠንና ፀጉር በአጭር ጊዜ እንዲያድግ እንዲሁም ራሰ በራህነትን የመከላከል አቅም አለው። የሮዝመሪ ቅባት ወይም ሮዝመሪ ቅጠሉ ተፈጭቶ ወደ ፈሳሽነት ገብቶ ቅባት የሚሆነው ሮዝመሪ በርካታ ጥቅሞች አሉት። ከነዚህ ውስጥ አንዱ ምንድነው አልኳችሁ? ፀጉር የማሳደግ ከፍተኛ ጥቅም አለው። ወይም ፀጉራችን በአጭር ጊዜ እንዲያድግ ይረዳዋል። ታዲያ ሮዝመሪ ቅባት ካገኛችሁ እድለኛ ናችሁ። ምክንያቱም ሮዝመሪ በርካታ ፀጉርን የማሳድጉ ሚሊናሮችን ይዟል። በይበልጥ ፀጉራችሁ እየተነቃቀለ ካስቸገራችሁ የሮዝመሪን ቅባት መጠቀም ትችላላችሁ። ከዛም በተጨማሪ ቅባቱን መግዛት ባትችሉ ቅጠሉን እዚህ ጋር እንደምታዩት ቅጠሉን በውሃ ዘፍስፋችሁ አጥልላችሁ ፀጉራችሁን ብትጠቀሙትም በርካታ ጥቅም አለው። ሌላኛው 75% የማስታወስ ችሎታን ይጨምራል። ነገሮችን ለምትረሱ፣ ነገሮችን የማስታወስ ችሎታችሁ ዝቅ ላለባችሁ፣ ነገሮች ተነግሯችሁ ቶሎ ቶሎ የምትረሱ ከሆነ 75% የማስታወስ ችሎታን እንደሚጨምር ጥናቶች አረጋግጠዋል ማለት ነው። ስለዚህ የማስታወስ ችሎታን ለመጨመር ሮዝመሪ በጣም ጠቃሚ ነው። ካንሰርን ይከላከላል። የካንሰር እድገቶችን በከፍተኛ ሁኔታ በመግታት ወይም የካንሰር ሴሎችን በማጥፋት ሮዝመሪ ላይ የሚደርስበት የለም። ስለዚህ ካንሰርን ለመከላከል በጣም ጠቃሚ ነው። ለደም ቧንቧ ጤንነት፣ ለጉበት፣ ለራስ ምታት፣ ጭንቅላትን ህመም ለመቀነስ ወይም ማይግሪን ለሚባለው በሽታ ጭምር ሮዝመሪ በጣም ጠቃሚ ነው። ሮዝመሪ የማያቋርጥ የራስ ምታት ካጋጠማችሁ ወይም ራስ ምታት የሚጎዳችሁ ከሆነ ሮዝመሪን ስትጠቀሙ ራስ ምታትን በከፍተኛ ሁኔታ የማስታገስ አቅም አለው። ሮዝመሪ ወይም የጥብስ ቅጠል ዓመቱን ሙሉ አረንጓዴ ሆኖ የሚዘልቅ በጣም ጣዕሙ ደስ የሚል ሽታው ከአፍንጫ ላይ የማይጠፋ ደስ የሚል ቅጠል ነው። ቅጠሉ በጣም በርካታ የጤና ጠቃሚዎችን እንደያዘ ሁሉ ዋጋም ደረጃ በተፈላጊነትም አነስተኛ ነው። ከዛ በተጨማሪ ደግሞ ቅጠሉ በርካሽ ዋጋ ተገኝቶ በርካታ ጥቅሞችን ይሰጣል። ሌላኛው ከላይ እንዳነሳ ነው የማስታወስ ችሎታን ከፍ ያደርግላቸዋል። ጭንቀትን ለመቀነስ በጣም ጠቃሚ ነው። የምትጨናነቁ ሰዎች ወይም ጭንቀት ውስጥ ያላችሁ ሰዎች ዘና ለማለት የሮዝመሪ ቅጠል በጣም ጠቃሚ ነው። ከዛ በተጨማሪ ስለ ሮዝመሪ ቅጠል ወይም የስጋ መጥበሻ ስለሚባለው ቅጠል ስናነሳ ብዙ በርካታ ጥቅሞች ቢኖሩትም ለደም፣ ለቧንቧ፣ ለራስ ምታት፣ ጭንቅላት፣ መንፈስ ጭንቀት፣ ከዛ በተጨማሪ ደግሞ የመተንፈሻ አካላት እክሎች ካለ እነርሱንም ለማዳን ይጠቅማል። በይበልጥ ደግሞ የጉሮሮ ችግር ካለ፣ የመተንፈሻ አካላት ችግር ካለ እነሱንም ለማዳን ሮዝመሪ በጣም ጠቃሚ ቅጠል ነው ማለት ነው። ከዛ በተጨማሪ የጤና መታወክ ሊያጋጥም ከቻለም የኩላሊት መቆጣት፣ የቆዳ ችግር፣ አለርጂን በደንብ አድርጎ የመከላከል አቅም አለው። በይበልጥ ጥናቶች በአሜሪካ ዩኒቨርሲቲም በተሰሩት ካንሰር ላይ የተለየ አቅም እንዳለው ሮዝመሪ ይነገራል። ሮዝመሪ ወይም የጥብስ ቅጠል ከላይ ለማንሳት እንደሞከር ነው በውስጡ ብዙ አይነት ማዕድናት፣ ከዛ ውስጥም ኮርሶል የተባለ ማዕድን ለብቻው በመያዙ ካንሰርን የመከላከል አቅም እንዳለው በተደጋጋሚ በጥናት ተደርሶበታል። ስለዚህ ሮዝመሪን መጠቀም እንዲህ በቀላሉ የምናየው አይደለም። ቤተሰቦች ልብ አድርጋችሁ ካዳመጣችሁ ሮዝመሪን መጠቀም ዝም ብለን በቀላሉ የምናየው አይደለም። ማይግሪን ጭምር ያስታግሳል። በይበልጥ ደግሞ የጥብስ ቅጠሉ ሞቅ ባለ ውሃ ውስጥ ጨምረን ለ10 ደቂቃ መታጠን የማይግሪን ህመምን ለማስታገስ በጣም
ወሳኝ ነው ማለት ነው። እንግዲህ እንደምታውቁት የማይግሬን ህመም ራስ ምታቱ ህመሙ ከመጠን በላይ ነው ወይም ራስ ምታቱና ህመሙ ፋታ አይሰጥም ወይም ህመሙ ወይ ራስ ምታቱ ጊዜ የሚሰጠን ነገር አይደለም። ስለዚህ ማይግሬንን ለማስታገስ ከፈለጋችሁ 10 ደቂቃ ሮዝመሪ ውሃን ከታችሁ ውስጡ 10 ደቂቃ ከቀቀላችሁት በኋላ እንፋሎቱን ስትታጠኑት በጣም በጣም ጠቃሚ ነገር ይሰጣል ማለት ነው። ጠቃሚ ነገር ይሰጣል። ስለዚህ ሮዝመሪ ውሃ ጠቃሚ ነገር ይሰጣል። ስለዚህ ማይግሬንን ጭምር ለማስታገስ ጠቃሚ ነው። ጸረ ባክቴሪያ ባህሪ ያለው ወይም ጸረ ባክቴሪያ ነው። ጥናቶች እንደሚያሳይ ከሆነ የጥብስ ቅጠል እንደ ጨጓራ ባክቴሪያ፣ ኤች ፓይሎሪ ሌሎችንም ይዋጋል። በጣም በጣም ታዋቂ ነው። በይበልጥ ደግሞ ኤች ፓይሎሪ የሚባለውን የጨጓራ ባክቴሪያ በመዋጋት የሮዝመሪ ቅጠል እስካሁን ድረስ አቻም ወደርም አልተገኘለትም። መጥፎ የአፍ ጠረን ለማስወገድ ይረዳል። የጥብስ ቅጠል ተፈጥሯዊ የሆነ የአፍ ጠረን ማስወገጃ ነው። ለምሳሌ ትንሽ ሞቅ ያለ ውሃ ውስጥ የጥብስ ቅጠል ወይም ሮዝመሪ አድርገን መጉመጥመጥ መጥፎ የአፍ ጠረን ያጠፋል ማለት ነው። ስለዚህ መጥፎ የአፍ ጠረንን ለማጥፋት ትንሽ ሞቅ ያለ ውሃ ታዘጋጃላችሁ። ከዛ ሮዝመሪውን አድርጋችሁ ትንሽ ካቆያችሁ በኋላ ተጉመጥመጣችሁ ወዲያውኑ መጥፋት አይዋጥም። ወዲያውኑ መጥፋት መጥፎ የአፍ ጠረንን ያጠፋል። ታዲያም መጥፎ የአፍ ጠረን እንዲከሰት ከሚያደርጉ ነገሮች አንዱ ምንድን ነው ካላችሁኝ፣ አንደኛ ምግብ ከበላን በኋላ አለመጉመጥመጥ ወይ ጥርሳችንን አለማጽዳት። ምግብ ከበላን በኋላ ጥርሳችንን የማናጸዳ ወይም የማንጉመጠመጥ ከሆነ ጥርሳችን ውስጥ ባክቴሪያዎች ይሰገሰጉና እነዛ ባክቴሪያዎች ደግሞ መጥፎ የአፍ ጠረንን ይፈጥራሉ። ታዲያ የሮዝመሪ የጥብስ ቅጠል አንደኛ በጣም መልካም መዓዛ አለው፣ አፋችን በጣም መልካም መዓዛ ይሰጠናል። ሁለተኛ ደግሞ ጥቅሙ ምንድነው ካላችሁኝ፣ ባክቴሪያዎችን ይገላቸዋል ወይም ባክቴሪያዎችን ያጠፋቸዋል። ስለዚህ ባክቴሪያ ከጠፋ ጥሩ የአፍ መዓዛ ካለን በጣም ደስ የሚል የአፍ ጠረን ይኖረናል። ስለዚህ ሮዝመሪን መጥፎ የአፍ ጠረን ለተቸገራችሁ ሰዎችም በጣም ጠቃሚ ነገር ይዞ መጥቷል ማለት ነው። ሌላኛው ቆዳ መሸብሸብን ይከላከላል ወይም እርጅና ጋር ተያይዘው የሚመጡ የቆዳ መሸብሸብን፣ ወጣቱ ናችሁ ሰውነታችሁ የተሸበሸበ ከሆነም ሮዝመሪ ጠቃሚ ነው። የጥብስ ቅጠል በተለየ መልኩ የቆዳ ማለስለሻ ክሬሞች ውስጥ የሚገባ ሲሆን ቆዳ እንዳይሸበሸብ ጤናማ ያደርጋል። ዓለም ላይ በውድ ዋጋ የምትሸጧቸው ወይም ምገዟቸው ቆዳን የሚያለሰልሱ አስደናቂ ክሬሞች የሮዝመሪ ንጥረ ነገር በውስጣቸው ተካቷል ማለት ነው። ስለዚህ ቆዳን ማለስለስ ከፍተኛ አቅም አለው ወይም ከፍተኛ ችሎታ አለው። ስለዚህ የቆዳን የማለስለስ ጥቅም አለው ወይም ቆዳን ማለስለስ በጣም ጠቃሚ ከሚባሉት ነገር ውስጥ አንድ ነው። በሽታ መከላከል አቅምን ያዳብራል። የጥብስ ቅጠል ውስጥ ያለው አንቲኦክሳይድ ወይም አንቲ ኢንፍላማተሪ፣ አንቲ አለርጂክ እነዚህ በሽታን የመከላከል አቅምን በከፍተኛ ሁኔታ በማሰጎድ በሽታ እንዳንጠቃ ከተጠቃን ደግሞ ሰውነታችን ቶሎ በሽታውን ተከላክሎ ጤናማ እንድንሆን የማድረግ አቅም አለው ማለት ነው። ስለዚህ በሽታ የመከላከል አቅምን የማስወገድ ጥቅም አለው። ስለዚህ በሽታችንም ከተያዘን ወይም በሽታን ለመከላከል ሮዝመሪ ጠቃሚ ነው። ታዲያ ቤተሰቦች መግቢያችን ላይ እንደተናገርነው የምታስታውሱት ከሆነ ሮዝመሪ መጠቀም የሌለባቸው ሰዎች አሉ። እስከ ቪዲዮ መጨረሻ ቆዩ ያልናችሁ ለነዚህ ነው። የመጀመሪያው ሮዝመሪን በፍጹም መጠቀም የሌለባቸው ሰዎች ነፍሰ ጡሮች በፍጹም የጥብስ ቅጠልን መጠቀም የለባቸውም ወይም መጨመር ምግባቸውም ላይ ጭምር የጥብስ ቅጠልን መጨመር የለባቸውም። ሌላኛው የደም ግፊት ያለባቸው ሰዎች እንዳይወስዱት ይመከራል። እነዚህ ሁለት ሰዎች ነፍሰ ጡሮችና የደም ግፊት ችግር ያለባቸው ሰዎች ሮዝመሪን ማስወገድ ተገቢ ነው። ምክንያቱም ከተጠቀሙ አደጋ ሊያመጣ ስለሚችል ከነዚህ ሰዎች ውጭ ያላችሁ ተጠቀሙ። እናንተ ግን የደም ግፊት ችግር ያለባችሁ በይበልጥ መድኃኒት የምትወስዱ የደም ግፊትን በአጠቃላይ ችግር ያለባችሁ ሰዎች ከሮዝመሪ ከመጠቀም ብትቆጠቡ በጣም ጠቃሚ ነው። ውድና የተከበራችሁ ዩቲዩብ ቻናል ቤተሰቦቻችን ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ሁኑ። ቪዲዮን ሲጀምሩት ላይክ እና ሼር ማድረግ አይረሳ። በቀጣይ ቆንጆ ቪዲዮ እስከምንገናኝ ቸር ሰንብቱ።